ሰላም አሁን አይለም አንተ ቪዲዮ የኤርትራ ሰራዊት ወደ ቡሬ አሰብ ግንባር ተጨማሪ አንድ መካናይዝድ ክፍለ ጦር እያስገባ እንደሆነ መረጃዎች እየወጡ ይገኛሉ። ከሙን እንታይ ዝባል ዘሎ የኢትዮጵያ የባህር ኃይል አዛዥ ከፍተኛ መራሮች ወደ አሰብ አቅራቢያ ማምራታቸው እያነጋገረ ነው። ጀሙን ከምዚ መሳሰሉ ቪዲዮታት አሉ። ሐደሽ ቤተሰብ ታሊኩም ለቻናል ኩልኩም ሰብስክራይብ እናጎርኩም ጀምሮ ኮራታ ዘውቲ እስከን خدናፍተም ቪዲዮታት ዘሎ ኮስረኩም አመጨረሻ ቃሊና ናአቱ ዘለና አመኸት ህዝብ ትግራይ ክንትጉረውና አሞዳታ ሓደ ነገር ክዛረብ بقالم حاليوم أمخت حزب تجراي مودعتا مسوات زخفلو قال حزب تجراي جميرهم زودوا بصوتنا قال كعصوه زرباي بصايسيم كابز حزبي توليدنا حزبي قاليسنا عبينا نز حزبي طليمنا دعا نابي كنكد ولا دغاغيمنا خنسوا عينايلو جمير واتقالسي وديوا كبري هابلنا زلالم بصباي كافتم جمرون بمسواتي زودوني علامه يحلونا اودادبانا وداوي يحلونا كون علامه اودادبانا كون ويدماني تخكلኛ مرر يحلونا قدم يتنبركخنا ابز حلف سرعتات يتنبركخنا حزونا ينبركخن ازي مسوات زحت تخوين خا كنكفلينا يلو غيرواخا حزي سلام ماخل غيرنا بقصالي كابزي مصيو تغارو كمبرك يزبلغن نحنا خ دقمن كوينا ابز تاريخ معراف زي زلنا ابز ولد زي زلنا حلوف تاريخ تغارو عقينا نقدميت كمن نخيد حاول تقسم مسكرنا يكون كبري هبلي ودي لهذا نقرأ كلامنا بزح سولة يفلتو حلاونت بعصب ودب ما نب جبتي ودب كأتين زيدة لعلى 4 أصحابتي مخاين كونتينر لصعنا ناي نويحن ما أخلاين رحقت مسائل لصعنا خالقتون دروناتون تفلالو وارفير لصعنا ببربرة ودب كأتخل تتحيز ولا أبيح 4 أصحابتي مخاين حلف السلسة معت تتحيز ولا ماشي أقطروا علينا ودب 5 اللي دليل قند مهنتاي حدث خفلتنا يا ودب تعمي سل الوزحي خلاي مشتراونته لمحلاي دي نير بدون تتحيزون سو افري ناي ابي احمد من قسقاس ناي بحر دار دي خاتل ناي غوندر دي خاتل ناي ادما دي خاتل ناي بيشوف ناي ديساوا زلو بمولو ناي عفر يفلت منم لحبا نغرس يلي قومو مسلم خلي هزكم تغير يتخونات ህዝባዊ ወያኔ ሐርነት ትግራይ ህወሓት ጠቅላይ ሚኒስትር ዶክተር አብይ አህመድ ጥቅምት 18 2018 ዓ.ም ፓርላማ ላይ የሰጡትን ማብራሪያ አስመልክቶ ከሁለት ቀናት በኋላ ትላንት ጥቅምት 20 2018 ዓ.ም ማምሻውን መግለጫ አውጥቷል። በመግለጫውም በኢትዮጵያ መንግስት እየተጫረ ያለው ሌላኛው የጦርነት ዙር አደጋው በሁሉም አቅጣጫ በጣም የከፋ ስለሚሆን ከጅምሩ እንዲቆም ሁሉም የሚመለከተው የድርሻው ሊወጣ ይገባል ሲል አስጠንቅቋል። በተጨማሪም ህወሓት በ3 ገጽ መግለጫው የፕሪቶሪያ ስምምነት አፈጻጸምና ሌሎች ተያያዥ ጉዳዮችንም ዳስሷል። ጦርነቱ ከተጀመረ አስመራ ብቻ ደርሶ አይመለስም። በውጤቱ ኤርትራ የምትቀጥለው ልክ ለዩክሬን እንደቀረበላት አይነት ምርጫ መሬት ልውውጥ ነው። በልውውጡ ኢትዮጵያ አሰብን ትወስዳለች። ያ ኤርሚያስ ለገሰ የሚጸየፈው ያ የሪፖርተሩ አማራ ረጋይ ክቡር ሚኒስቴር የጋዜጣ ጽሑፉ ሰርክ የሚወረፈው የቀድሞ ጠቅላይ ሚኒስትር ታምራት ላይኔ ጥርስ የነከሰበት እነ ጋዜጠኛ ተመስገን ደሳለኝን እስር ቤት ሄዶለው ሚሊዮን የኢህአዴግ ካድሬዎችን ያፈራ ቅንጅትን የበተነ ከህወሓት ጋር የተፋጠጠ ባዴንን የጠረነፈ ደኢህዴንን በአዴንና ኦህዴድን በአምሳሉ ጠፍጥፎ የሰራው ሰው በረከት ስምዖን ወደ ጫውታው ተመልሷል። ያ የሁለት ምርጫዎች ወግ ብሎ የኢህአዴግን ኩነኔ በጽድቅ ካባ ለመለወጥ የጣረው ሰው ያ ከሴራዎች ሁሉ ጀርባ እጁ አለበት የሚባለው ተስፋዬ ገብረአብን አቅሉን ያሳተው በኢህአዴግ ውስጥ ከመለስ ቀጥሎ ወሳኙ ሰው ግንባሩ የማይፈታው ያ አንባቢው ሰውዬ
የአፍሪካ ቀንድና ሰሞነኛ የኢትዮጵያንና የኤርትራ ግጭትን ደና አድርጎ አንብቦታል። የቀድሞ የብአዴንና የኢህአዴግ ከፍተኛ አመራር አባል የነበሩት አቶ በረከት ስምዖን የኮሚኒኬሽን ጽህፈት ቤት ሚኒስቴር የኢህአዴግ ሁለተኛ ሰው አቶ በረከት ስምዖን አሜሪካን መሰረት ላደረገው ኢትዮ ሪቪው ድረገጽ ስለ ኢትዮጵያ ኤርትራና ህግደፍ ብዙ ብሏል። አቶ በረከት ስምዖን የኢትዮጵያና የኤርትራ ጦርነትም አይቀሬ ነው ብለውታል። የሁለቱ ወገኖች የጦር መሳሪያዎችን ማከማቸት ወታደራዊ ዝግጅትን እየተመለከትን ነው፣ ፕሮፓጋንዳውም አይሏል ብለዋል። አቶ በረከት ጦርነቱ ከተነሳ አስመራ ገብቶ ብቻ አይቆምም ይላሉ። ኤርትራን በብዙ የሚያከስር ኤርትራን ዋጋ አስከፍሎ የሚጠናቀቅ ነው ሲሉ ተናግሯል። ጦርነቱ ከተጀመረ አስመራ ብቻ ደርሶ አይመለስም። በውጤቱ ኤርትራ የምትቀጥለው ልክ ለዩክሬን እንደቀረበላት አይነት ምርጫ መሬት ልውውጥ ነው። በልውውጡ ኢትዮጵያ አሰብን ትወስዳለች። አይዟችሁ በፈለጋችሁት ነገር ሁሉ እኔ ያለሁላችሁ ስትል ግብጽ ለኤርትራ ድጋፏን ገልጻለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጹ ፕሬዝዳንትን አብዱልፈታህ አልሲሲ ግብዣ ለ5 ቀናት የሥራ ጉብኝት ካይሮ መሆናቸው እንግዲህ የሚታወስ ነው። ታዲያ እነዚህ ሁለቱ ፕሬዝዳንቶች እንግዲህ ውይይት ባደረጉበት ወቅት የግብጹ መሪ ለሉዓላዊነታችሁ እንዲሁም ደግሞ ለግዛታዊ አንድነታችሁ ድጋፍ ለማድረግ ቁርጠኛ ነን ሲሉ እንግዲህ ለኢሳያስ ነግረዋቸዋል። ከዚህ ቀደም እንግዲህ እንደሚታወቀው ጎረቤት ሀገር ሶማሊያ ከኢትዮጵያ ጋር አለመግባባት በፈጠረችበት ወቅት እኚሁ የግብጹ ፕሬዝዳንት እንግዲህ አይዟችሁ ለሶማሊያ ሉዓላዊነት እንዲሁም ደግሞ የግዛት አንድነት እኛ ድጋፍ እናደርጋለን በማንኛውም መንገድ ሲሉ እንግዲህ መክረማቸው የሚታወስ ነበር። ዛሬ ደግሞ እንግዲህ ለኤርትራው ፕሬዝዳንት እኔ ያለሁላችሁ ስትል እንግዲህ ግብጽ መግለጿ በዚህ ሰዓት ጉዳዩ በበርካታዎች ዘንድ አነጋጋሪ ሆኗል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ እስኪ። ኣብ ዕላማናን መስመርናን ብጽንዓት ደው ከምንብል ነረጋግጸልኩም። ሻምናይ ጊዜያዊ ምሕዳር ትግራይን ላዕለዎት ኣመራርሓ ሰራዊትን እቶም ብሰራዊትና ዝተልዓሉ ወድዓዊ ሕቶታት بعقم منجست تجراين حزب تجراين كفتحو زجبهم كفتح الله ميلو زوسنا مسانتات كابل بنا دقفنا كابانات زجبر كل عين تلوها ببقعة أنعنان تجبراو كمن نجبر قال ناتو تاشعاي نحنا عبالاتن أمرارحان معراب جنبارن أرمسسان زلونا استرفونا حزبن منجستن تلقون علاماتاتن نمززام كمون دحننتن هلاون نمخبار نكايدوم صنحنا دلونتنا ناي مرغغاص كل عينت وتادراو سلطنا حزونا تناخيرنا بمقصال وحسنتنا كمنا رغاغز دقيمنا نحزبن منجستن تግራይ كنرغاغز نفوتو عشراي كلهم ميدياتاتن تتقمتي محوراو ميدياتاتن أبنا حدا هاجر هنصاتن عبيتن زلعالة تراكم زلكم نأمن يخون مبار قال ميدياتاتن تتقمتي محوراو ميدياتاتن تقراي قتي موازل شقر أم مقرادن بهراو حدنتنا ناي مخت عقمنان أم فراس توافيركم صانحكم يخوم كارت قباركم كتقطوبن تدقاقام صاوعيت ناقربنا صانحنا حزون كابزو كوي تجباركم كتقطعون أم مسارته وروحات حزب تجراي تخرات غيركم كتسرحون دقيمنا نتوع عصرت حدا إذا أبلع على استقلتو نايكوا مسانتات النم حلف زلنا توكلتي ملا سراوي جنبار معرامن أرمسسان أبتاريخاويتن تنتاوتن كتما أقسم خيناينا أقسم مالت تاريخ تجارو أقسم مالت مجلس سرعتن سلطانن حقن تجارو أقسم مالت مرئيا قرستات تجارو أقسم مالت كافتو مربعة سلطنات ناي عالمنا هجرات حدا منوارو أقسم مالت مرئيا مكال هيمانوتنا مخانو أقسم مالت مدرق قداموت مخانو أقسم مالت مجلس طبابن تنكارن صنعاتن تجارو مخانو أقسم مالت بحفشا مجلس مننا تجارو مخانون عمن نحبن نخرع سلازهنا عبقدم زي تاريخ وبوتان حزبن خوينا وسانتاتنا انتنا محلالف زي سمعنا حقوس وسن يبلون وسانتاتنا دما بملو عقمنا كمن تكبرهم دقيمنا نخرستنا تأمنت وين
ናይ ክርስትና እምነት ተኸተልቲ ንዝኾና ከዓ ኣብ ፊት ማርያም ፅዮን ኮይና ኢና ንውስን ዘለና እዚ ማለት ንሙስሊም ኣሕዋትና ከዓ ኣብ ኣልነጋሽ ፊት ኮይና ኢና ንውስን ዘለና እዚዩ ሓወልትና ኣብ ቅድሜና ጌርና ሃይማኖትና እውን ሓደ ብሄራዊ ዓቕምና እዩ ንኩላና ኣብዚ ኮይና ንፍፅሞ ከዓ ዝትግበር ምዃኑ በዘጋጣሚ እዚ ክገልፀልኩም ደሊ መልእኽቱ ረዚን ምዃኑ እውን ክገልፀልኩም ደሊ ዝተረፈ ኣጋ መወዳእታ ንኩሎም ብሄራዊ ዓቕምታት ትግራይ ሰራዊት ህዝቢ ትግራይ ግዚያዊ መንግስቲ ትግራይ ንህዝባዊ ወያነ ሓርነት ትግራይ ንኣመኸተ ዝተሳተፉ መስዋዕቲ ዝኸፈሉን ሕዚ እውን መኸተ ህዝቢ ትግራይ ደጊፎም ደው ዝበሉ ብሄራዊ ውድባት ንመላእ ኢትዮጵያውያን ንኣብ ከባቢና ዘለው ህዝቢ በተለይ ንኤርትራውያን ሰላም ዝደሊ ናይ ኤርትራ ህዝብን መንግስትን ንሰላም ደው ምባል ክንቅፅለሉ ኢና ጆኖሳይድ ንዝቐፅል ሓይሊ ከዓ ኩሎም ጆኖሳይድ ዝቃወሙ ሓይልታት ኣብ ከባቢና ዘለው ኣምሓራ ይኹን ኤርትራ ይኹን ኣጎብ ይኹን ዓፋር ኣብ ጎኒ ህዝቢ ትግራይ ክኾኑ ኣብ ጎኒ ሰራዊት እዚ ክኾኑ ከዓ በዚ ኣጋጣሚ እዚዩ መልእኽትና ንሕልፍ ከይድገም ኢና ንደሊ ዝሓለፈ ረስዕና ኣይኮነን ከይድገም ኣብ ቦርደር ኤርትራ ኢና ዘለና ግልፂ ንሕና ንደሊ ሰላም እዩ ተጋሩን ኤርትራውያንን ብሰላም ክነብሩ እዩ ሕጋዊ ክኸውን እዩ ንሕና ሉዓላዊነት ብዝምልከት ናይ ኢትዮጵያ ምዃን ንፈልጥ ኢና ብሕጊ እሶ ኣይኮነን ፀገም ሰላም ግን ንደሊ ኢና ስለ ሰላም ምስ ዝደሊ ህዝቢ ኤርትራ ብሰላም ክንነብር ኢና ንደሊ ሰላም ምስ ዝደሪ ተኻሊእ ብሕጊ ብስርዓት ይፃረየልና ጆኖሳይድ ተፈፂሙና እዩ እዚዩ ክቕፅል እየ ንዝብል ሓይሊ ግን ደው ይበል ደው ከም እንብል ከዓ ኢና እነረጋግፅ ዘለና ኣብ መጨረሻ ቃሊና ንኣቱ ዘለና ኣብ መኸተ ህዝቢ ትግራይ ክንትጉረው ኢና ኣብ መወዳእታ ሓደ ሓደ ነገር ክዛረብ ብቃሎም ሓልዮም ኣብ መኸተ ህዝቢ ትግራይ መወዳእታ እንታይ ኢና ወሲድና እዩ ቀፂሉ ዝመፅእ ዝወሰናዮ ግልፂ እዩ መኸተና ንሰላምን ሕጋዊ መፍትሕን ካብ ሕጋውን ሰላማውን መፍትሒ ንላዕሊ ንዝመፅእ እውን ወይ ከፈተኽ መኸተና ክቕፅል እዩ ሓደ ውሳነ መኸተና ክቕፅል እዩ መኸተና ሉዓላውነት ብምኽባር ክረጋገፅ እዩ መኸተና ሓድነት ህዝቢ ትግራይን ሰራዊትን ብዘጠናኽር መንገዲ ክንቅፅለሉ ኢና እዩ ውሳነና እዚ ዝገልፅ ውሳነና ንሕጋዊ ሕገ መንግስታዊ ናይ ዝኽልልን ናይ ሰራዊት ሕገ ደንብን መሰረት ገይሩ እዩ ተወሲኑ ብኡ መሰረት ከዓ ክንከድ ኢና ስለዚ ውሳነና ሕግን ስርዓትን እውን ክነኽብር ምዃንና እዩ ዝገልፅ መሰልካ ክኽበረልካ መጀመርያ ሕግን ስርዓትን ፈሊጥካ ብሕግን ስርዓትን ክትምራሕ ኣለካ ኣኽሱም ናይ ሕግን ስርዓትን መሰረትና ስለ ዝኾነ ኣብዚ ኮይንና ደጊምና ንረጋግፅ ኣለና ማለት እዩ ተልእኾና ንምፍፃም ሓደ ሓደ ጉድለት ኣብቲ ሰራዊት ገጢሙ ናይ ናብራ ናይ ደሞዝ ናይ ንከበር ናይ መሬት ንኻልኦት ፀገማት ኦኬ ምልዓሉ ፅቡቕ ኣተገባብሩ ትክክል ኣይኮነን ፍጹም ዳግም ከምዚ ዓይነት ነገር ኣብ ትግራይ ክፍጠር የብሉን ፍጹም እዩ ውሳነና ፍጹም ብዝኾነ መለክዒ ንታሪክን መንነትን ህዝቢ ትግራይ ይገልፅን ንናይ ሰራዊትና ሕግን ስርዓትን መምርሕን ኣይገልፅን ናይ ውሕዳት ዋላ ይኹን ናይ ብዙሓት ስለ ዝኾነ ኣይኮነን መብዛሕትአን ኣሃዱ ብጣዕሚ ብዝተወሰኑ ተጋደልቲ እዩ ተገሊፁ ሕቶ ተጠቃምነት ተላዒሉ ብኣግባቡ እዚ ንምፍታሕ እውን ኣብ ቀፃሊ ዝኾነ ምንቅስቃስ እዩ ነይሩ ነርና በብደረጁ ንሃትና ፀገምን
ናይቶም ሓድነት ህዝቢ ትግራይን ናይ መኸተ ቁልፍ ዝኾነ ሓይሊ ሰራዊትን እና ብሔራዊ ውዳበታትናን እዚኦም ሓቢሮም ትሕጂ ዘሎ ፀገም ፈትሖም ንቅድሚት ንምኻድ ኣብ ንገብሮ ምንቅስቃስ የኢትዮጵያ የባህር ኃይል አዛዥ ከፍተኛ አመራሮች ወደ አሰብ አቅራቢያ ማምራታቸው እያነጋገረ ነው። በዚያም ጥብቅ ውይይት ተደርጓል። አመራሮቹ በስፍራው ተገኝተው አሰብ ቁርጥ መሆኑን አውጇል። ይህ ጉዞ የተደረገው የኢትዮጵያ ጦር ከጠቅላይ ሚኒስትሩ የመጨረሻ ትዕዛዝ እየጠበቀ ባለበት ወቅት ላይ ነው። ለመሆኑ ወደ አሰብ አቅራቢያ የተጓዙ አመራሮች እነማን ናቸው? የጉዞ ዓላማስ ምን ነበር የሚለውን በዝርዝር እነግራችኋለን። ወልቃይትን ለመጨበጥ የኮማንዶ ኃይል ተንቀሳቀሰ። ወልቃይትን በቅርቡ በኃይል ይመለሳል በማለት ሲያስጠነቅቁ የነበሩት የህወሓት ጦር መኮንኖች አሳቻ ሰዓት ጠብቀው ወደ ወልቃይት ለመግባት እርምጃ ጀምረዋል። በስፋት ሻዕቢያ ኢትዮጵያን አስጠነቀቀ። የመስፋፋት ህልም እጅግ አደገኛ ነው ሲል ኢትዮጵያን በተስፋፊነት ከሷል። ከአስመራ የወጣው አዲስ መግለጫ በብዙ ዘለፋዎች የተሞላ ነው። እንመለከተዋለን። ሩሲያ የተጓዙት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር ይመክራሉ። ውይይቱ በኒውክሌር የኃይል ጉዳይ ላይ ያተኩራል ቢባልም ተንታኞች የቀይ ባህር አጀንዳም የንግግር ማዕቀፍ አካል ሊሆን ይችላል እያሉ ናቸው። የኤርትራ ሰራዊት ወደ ቡሬ አሰብ ግንባር ተጨማሪ አንድ መካናይዝድ ክፍለ ጦር እያስገባ እንደሆነ መረጃዎች እየወጡ ይገኛሉ። ኢትዮጵያ በአሰብ ወደብ ጉዳይ ጥያቄ ማንሷቷን ተከትሎ ኤርትራ ወደ ድንበር ጦሯን እያንቀሳቀሰች ነው። እስኪ ኩራት አዘብቲ እቲ ቪዲዮ ከም ተዝሪኹም ወይ ዝመስል ሓሳብ እንታሊኩም ኣብዚ ቪድዮ እዚ ሓሳብኩም ኣብ ቦታ ኮመንት እናገለጽኩም ኩራት አዘብቲ ናይ ለማንተ ቪድዮና ጆሚ ሙስ ነይሮም ኣብ ወጻሊ ቪድዮ ተበሊሰ ክሳብ ዝመጽእ ነዚ ቻናል እዚ ኩልኩም ሰብስክራይብ ጋር ከይትርሱ ኩራት አዘብቲ